ደቡብ አፍሪካ ላይ የምትኖሩትን ኢት ወንድሞቼን እግዚአብሔር ይጠብቃችሁ። በዚህ ሰዓት ላይ በጣም ሞት በዝቷል፣ ጥይት በዝቷል፣ የማይፈለግ ሞት እየመጣ ነው። ከዛ ሞት የእናቶች የአባቶች ቸርች ላይ የሚጸለየው ሙስሊሞች ዱዓ የሚያደርጉት ያ እግዚአብሔር ደቡብ አፍሪካ ያለነው ልጆች ያላችሁትን ልጆች በሙሉ ይጠብቀን፣ እግዚአብሔር ይጠብቀን። ጌታን በጣም የሚያስፈራ ጊዜ ላይ ያለ ነው። ደቡብ አፍሪካ ላለው ወጣት ጸልዩ። ደቡብ አፍሪካ ያለው ወጣት ለታመመ የሚደርስ ለተቸገረ የሚደርስ ለተራበ የሚደርስ ለተጠማ የሚደርስ ነውና ይሄ ወጣት እንደ ቅጠል እየረገፈ ነው ያለው። እግዚአብሔር እንዲጠብቀን፣ እግዚአብሔር ከሞት እንዲጠብቀን፣ ከብርም ከሀብትም ከመኪናም ከምንም በህይወት መኖር አሪፍ ነውና ያን እግዚአብሔር እንዲጠብቀን በየቸርቻችሁ ጸሎት አድርጉ። እውነት በጣም የሚያሳዝን ወጣቶች እየሞቱ ነው። ሰርተን እናገኛለን ብሎ በወጡበት እየቀሩ ነው። እግዚአብሔር ይጠብቃቸው፣ እግዚአብሔር ይጠብቀን። ጸሎት አድርጉ። መልካም ውሎ ይሁንላችሁ። ደህና ዋሉ። እውነት በጣም ነው የሚያሳዝነው።